ይሄው በረከትም ማስተኔ አንቺን አፈቅርሻለሁ ወንድሜን ሳይ በጣም ነው ማፈቅርሽ በቃ ታረጀኝና አብረን ነው መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅንዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን ቆይ ምንድነው ኧረ በማርያም ማስቴታይ ግን እሺ ቆይ እኔ አፈቅርሻለሁ ስላልኩሽ ነው እንደዚህ የምታለቅሽው እና ምንድነው ያልሽው እሺ ቆይ እሺ የሆነ ነገር በይኝሽ ከተናደድሽም ተናደጅብኝ እሺ መሳደብ ከፈለግሽም ተሳደቢ ለምን ተሳደባለሁ እሺ ለምንድን ነው የምታለቅሽው ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው በሆዴ ውስጥ አድሮ የዚያ ልጅ ትዝታ ምነው ከሰው መሃል እኔ ብቻ ተገፍቼ ወጣው ከዳርቻ ወዲያው ስቄ ደግሞ ወዲያው እንባ ደርሳ አስጨነቀችኝ ዓለም ከባ ሲነበብ ተጽፎን እንዴት ስተት በምን ይታረማል የድል ስተት ሰላም እንዴት ናችሁ ቤተሰብ እኔ ፈጣሪ ይመስገን ደህና ነኝ ዛሬ እንግዲህ ትንሽ ከበድ ባለ ነገር ነው የመጣሁት ምክንያቱም ከስንት ጊዜ በኋላ ማስቴን የፍቅር ጥያቄ ልጠይቃት ነው ቤተሰብ እንግዲህ የፍቅር ጥያቄ መጠየቅ ምን ያህል እንደሚከብድ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ በተለይ እኔ ባለሁበት ሁኔታ ውስጥ ላለ ሰው ትንሽ ከበድ ይላል ምክንያቱም ያለፈ ህይወቴን ብዙዎቻችሁ ታውቃላችሁ ከዚህ በፊት ፍቅረኛ ነበረኝና እናንተም ከማስቴዎች አይሆንም ሌላ ሴት ጋር ልናይ አንፈልግም ይያላችሁ ነበር ግን ደግሞ ህይወት ነው ምንም ማድረግ አይቻልም ነበር ነገር ግን በድህነት ምክንያት ወይም እሷን ማኖር ስላልቻልኩኝ መጋባት ስላልቻልን ቤተሰቦቿ ለሌላ ሲድሯት ያው ተለያየን ማለት ነው እና እናንተ እንደምትሉት እኔ ለማስቴ ፍቅር ሳይኖር ቀርቶ ሳይሆን ያለፈ ታሪኬ እንዳይደገም በመፍራት ነው እስካሁን ዝም ያልኩት ምክንያቱም ቢያንስ አብረን እየሰራን ነውና እስከዚህ የተወሰነ ቆይተን ህልማችን ሲሳካ ካሰምንበት አላማ ስንደርስ የሆነ ግብ ሲኖረ እጠይቃታለሁ ብዬ በማሰብ ነበር እስካሁን የቆየሁት ነገር ግን ምንም ነገር እየተሳካልን አይደለም እንደምታዩት ነው የተሻለ ቪውም የተሻለ እንትንም ያገኘን አይደለምና ነገሮቹ የበለጠ ወደ ሌላ ነገር ከመሄዳችሁ በፊት እናም በቃ አብርሃም ለምንድነው የፍቅር ጥያቄ ማጠይቃት ይያላችሁ እናንተም እየጠየቃችሁ ነበር ብዙዎቻችሁ ደብሯችኋል በተለይ በሰሙን ፕራንክ ባደረገች ቪዲዮ እና እስኪ ዛሬ እናንተንም ደስ ይበላችሁ እኔም ቢሆን ያለው ነገር እውነታውን ተጋፍጬ የመጣውን ብቀበል ይሻለኛል በያስብ ያለው ቤተሰብ እንግዲህ ዛሬ ማስቴን ደውዬላት ነይ ብያታለሁኝ እንግዲህ ቤተሰብ አሁን ያለሁትኝ እንደምታዩት ቤተክርስቲያን ውስጥ ነው ምክንያቱም ቤትና ባለጠግነት ከአባቶች ይወረሳል ልባም ሚስት ግን ከእግዚአብሔር ዘንድ ናት ይላልና እንግዲህ እኔ ካለኛ አቅምም አንፃር የሆነ የሚያምር ቦታ ወስጄ ወይ የሆነ ነገር ፕሮግራም አዘጋጅቼ ድምቅ አርጌ እንደዚህ እንደምታዩት ሌላ ቪዲዮዎች ወይም ሌላ ፊልሞች ላይ እንደምታዩት
እንደዛ አድርጌ የፍቅር ጥያቄ መጠየቅ አልጠፋኝም። ነገር ግን ካለኝ አቅም አንፃርም ምንም ሊሳካልኝ አልቻለም። ነገር ግን እንደምታዩት ከእግዚአብሔር ቤት እንደ እግዚአብሔር ምን ቢያምር ምን ቢብለጨለጭ እንደ እግዚአብሔር ቤት የሚሆን ነገር የለምና በእግዚአብሔር ቤት ውስጥ ሆኜ እንግዲህ ቤተክርስቲያን የፍቅር ጥያቄ ላቀርብላት ነው። እንግዲህ ቤተሰብ ደውዬላታለሁ። ነይ እስኪ ፈልግሻለሁ ቤተክርስቲያን ነይ ነጠላ ለብሰሽ ምናምን ነይ ያልኳትኝ። እንግዲህ አብረን የምናየው ነው የሚሆነው እና ሁላችሁም እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልኝ። እኔ ልክ ልሁን አልሁን እኔ እንጃ። ምናልባት በዚህ ሰዓት እሷ መጠየቅ ይኖርብኝ አይኖርብኝ አላቅም። የእሷን መልስ ደግሞ አብረን የምናየው ነው የሚሆነው እና ኮሜንት ላይ የጻፋችሁ አበረታቱን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ቤተሰብ እንወዳችኋለን፣ እናከብራችኋለን። እስኪ ማስኬ እስከምትመጣ ድረስ እንዳልኳችሁ ቤትና ባለጸግነት ከአባቶች ይወረሳል፣ ልባም ሚስት ግን ከእግዚአብሔር ዘንድ ናት ይላልና መጽሐፍ ቅዱስ። እስኪ ጸሎት አድርገን እንመለስ። ከኔ የበረታችው ከኔ የበረታችው አስቦይ በጸሎታችሁ ደስ ደስ ሰላም ኩጽ ሰላሙን ደህና ነህ? አለን። አዳር እንዴት ነው? አሪፍ ነው። አምሮብሻ አይደል? ሰላም ደህና ነኝ። ሁሌም ነጠላ ለበሽ ግን ለምን ያምሮብሻል? ኧረ ነው አይደል? የምሬን ነው። እሺ ለምን ነበር የጠራኸኝ? ማስቴ አየ ግን አትቀየሚኝማ? አልቀየምም። ምንድነው? እስኪ ማርያም እንደሚያስቀይም ከሆነ ድብና አድርጌ ነው የምቀየመው። እሺ ምንድነው ንገረኝና ከዛ በኋላ ካስቀየመኝ አስቀየመኝ እልሃለሁ። አይ አይደለም ከነገርኩሽ በኋላ ማን ከተቀየምሽ በኋላ ምን ያደርግልኝ? እሺ አልቀየምም። ንገረኝ። ቃል ግቢ። ኋላ ቢያስቀየመኝስ? እሺ ሻውን ንገረኝ። ማስተገን እግዚአብሔር መጣላት ምናምን ማኩረፍ ምናምን የለውም። እሺ ችግር የለም። የምርሽን እንዳሁን ትስቂያለሽ? አዎ መቼም ሰው ገደልኩ አትለኝም። እኔ ቀድሜ ሞቻለሁ። ምን ነው ሰው ገድሎኝ? ማን አባቱ ነው ደግሞ አንተን የገደለ? እሱን ማለት ነግሬሻለሁ። እሺ ንገረኝ። ምንድን ነው? እንዴ ጨነቀኝ እኮ። ይሄን ያህል የሚያስጨንቅ ነገር ነው? አዎ በጣም ነው የሚያስጨንቀው እንጂ ምኑን ያስጨነቀ?
ምን ነግርሽ ነገር ነው? አይ ማለቴ ችግር ያመጣል ምናምን ብለን የፈራኸው በኔ በኩል ቆን ምንም ችግር አይመጣም። ስላላወቅሽው እኮ ባውቀው ባላውቀው በኔ በኩል ቆን ችግር የለውም። ስለዚህ ተናገር። ካልሆነ ልተውን ምኑን እንተው መናገሩን ነው እንዴ? እንደሱም አይሆንም። እየሮጥኩ እኮ ነው የመጣሁት። አንቺና እኔ ከተዋወቅን ብዙ ጊዜ ሆነናል እና ማስቴ እንጃ እኔ በጣም ነው የምወድሽ። በቃ አላውቅም እንጃ በቃ እኔ በጣም ነው የምወድሽ። እኔ እኮ እወዳለሁ። እሱማ አውቃለሁ ግን እኔ እንጃ ብቻ እየፈራሁ ነው። ምንድነው ችግር አለ እንዴ? አዎ ምንድነው? ማለት አለ አይደለ ስትርቂኝ ትናፍቂኛለሽ፣ በየሰዓቱ ባገኝሽ ደስ ይለኛል። በቃ 24 ሰዓት ሙሉ ካንቺ ጋር ብሆን በጣም ነው ደስ የሚለኝ። እና ምን ችግር አለው? እየተገናኘን አይደል እንዴ? አንቺ እንደምታስቢው አይደለም። እንዴት ነው እኔ እንደማስበው ያልሆነ? ማለትማ ማስቴኔ በቃ ይቅርታ አድርጊልኝ። እኔ በጣም ነው የማፈቅርሽ። በቃ እኔ ወድጄሻለሁ። አረ ልታሸፈኝ ነው? ብድርህን ልትመልስ ብድርህን ልትመልስ ነው? የምንም ብድር ነው የምመልሰው? አይ ማለቴ ካሜራም አለ እየቀለድኩብኝ ነው። ታውቂያለሽ እኔ የእውነቴን እንኳን ስናገር ማንም ሰው ያምነኝ። ማለት ምቀልድ ወይ ቪዲዮ ምሰራ ፍራንክ ነው የሚመስለው። እኔ ማስቴ ዛሬ ግን በቃ እኔ ከልቤ ነው ያፈቀርኩሽ። ፍራንክ ልሰራ አይደለም የመጣሁት። እና እኔ ማስቴ በእናትሽ እንድትረጂኝ ይፈልጋል። ቆይ የምርህን ነው? አዎ ለምን ዋሻለሁ? እንደዛ ከሆነ በረከት ይሞት ብለህ ቃል ግባልኝ። ይሄው በረከት ይሞት ማስቴ፣ እኔ አንቺን አፈቅርሻለሁ። ወንድሜን ሳይ በጣም ነው የማፈቅርሽ። በቃ ተረጅኝና አብረን እንሆን። ፍቅረኛሞችን ነው ማልክኩ። አዎ ምን ማድረግ ነበረብኝ?
እንዳጠፋው ይገባኛል። እኔ ካሳለፉት ህይወትም ካለን ጓደኝነትም የተነሳ ይሄን ምን ማድረግ ጥፋት እንደሆነ አውቃለሁ። ነገር ግን እኔ በቃ ብዙ ጊዜ ታገስኩኝ። በቃ እኔ ከዚህ በላይ መሸከም አልቻልኩም። እና እኔ ማስተያየት ብትረጂኝ ደስ ይለኛል። እሺ ታናደሽብኝ ነው? ኧረ ማስቲ በማርያም ምን እየሆንሽ ነው? እሺ ለምንድን ነው የምታለቅሽው? ማስቲ እሺ በቃ ምንድን እሺ አታልቅሽ። ኧረ በእናትሽ ማስቲ እሺ ምንድን ላደርግሽ ነው? ማስቲ ቆይ ምንድን ነው? ኧረ በማርያም ማስቲ ተይ ግን እሺ ቆይ እኔ አፈቅርሻለሁ ስላልኩሽ ነው እንደዚህ የምታለቅሽው? እና ምንድን ነው ያልሽው? እሺ ቆይ እሺ የሆነ ነገር በይኝሽ። ከተናደድሽም ተናደጅብኝ። እሺ መሳደብ ከፈለግሽም ተሳደቢ። ለምን ተሳደባለሁ? እሺ ለምንድን ነው የምታለቅሽው? ለምን ዝም ብዬሽ? እሺ ነይ ልቀፍሽ። የት ነው የምትሄጂው? ወደ ቤት። እሺ ምንም ሳትይኝ ነው የምትሄጂው? አኩርፈሽ ነው? ማስቴ እሺ ነይ በቃ ተረጋጊ ነሽ። ማስቴ ለካስ ፍቅር ሞት ምነው ከሰው መሃል እኔ ብቻ ተገፍቼ ወጣው ከዳርቻ ወዲያው ስቄ ደሞ ወዲያው እንባ ደርሳ አስጨነቀችኝ ያለም ከባ ሲነበብ ተጽፎን እንደ ክስተት በምን ይታረማል የድል ስህተት